የዓለም የፖለቲካ ማማ ይናወጥ ዘንድ ግድ ሆኗል። ያች ጥንታዊትና የጥበብ መፍለቂያ የሆነችው የፔርሺያ ምድር ዛሬ የብረትና የእሳት ዝናብ ለጠላቶቿ አውርዳለች። የድርድሩ ተስፋ ጭል ማለቱ ቀርቶ ፈጽሞ ከስሟል በሚባልበት በዚህ እኩለ ሌሊት የኢራን የጦር መሪዎች በአሜሪካና በእስራኤል ላይ የሲኦል በሮችን የሚከፍት መዓት እንደሚያዘንቡ ምለዋል። የኢራን አብዮታዊ ዘብ ቃል አቀባይ ብሪጋዴር ጀነራል አሊ መሐመድ ኤናሂም በታሲንም የዜና ወኪል በኩል የሰጡት መግለጫ የዓለምን የዜና አውታሮች ሰንጥቆ አልፏል። ጀነራሉ ጠላቶቻችን ገና የእሳታችንን ትኩሳት አልቀመሱም፣ የዘመናዊ ሚሳኤሎቻችንን እምቅ ኃይል በዋይት ሃውስና በቴል አቪቭ ሰማይ ላይ የጥቁር ሞት ጥላን ይጋርዳል ሲሉ በታላቅ ኩራት ተናግረዋል። አዲሱ አዛዥ አህመድ ሻሂድም ሰራዊታቸውን ወደማይመለስበት ድል እየመሩ ይገኛል። ኢራን ላይ የሚሰነዘረው ጥቃት እንደ ሰደድ እሳት ቢቀጣጠልም የፔርሺያ ምድር ግን አሁንም በጽናት ቆማለች። ይልቁንም ጥቃቱ በበረታ ቁጥር የኢራን አጸፋዊ እርምጃ እንደ አንበሳ ግሳት አይሎ ቀጥሏል። በአሁን ሰዓት በመቶዎች የሚቆጠሩ የረጅም ርቀት ሚሳኤሎችና አውዳሚ ድሮኖች እንደ ክረምት ዝናብ ወደ ተለያዩ አቅጣጫዎች እየተወነጨፉ ይገኛል። ከጥቂት ሰዓታት በፊት ከኢራን ደቡባዊ ክፍል የተሰማው ዜና መላውን ምዕራባውያንን በድንጋጤ ሽባ አድርጓቸዋል። በሬክተር ስኬል 4.8 የተለካው የመሬት መንቀጥቀጥ ተራ የተፈጥሮ ክስተት እንዳልሆነ ይገመታል። የፔንታጎንና የሲአይኤ ተንታኞች በአሁን ሰዓት በታላቅ ጭንቀት ውስጥ ናቸው። ኢራን በከርሰ ምድር ዋሻዎቿ ውስጥ ያችን ዓለምን የምታስፈራው የመጨረሻ መሳሪያ ኒኩለር ሞክራ ይሆን የሚለው ጥርጣሬ የዓለምን መገናኛ ብዙሃን እያነጋገረ ይገኛል። ምንም እንኳ የኒኩለር ተቆጣጣሪው ተቋም ዝምታን ቢመርጥም በምዕራባውያን ዘንድ ያለው ስጋት ግን ጣሪያ ነክቷል። ኢራን ዝምታዬ የጥንካሬ መገለጫ ነው በሚለው ዘይቤ በምስጢራዊ ዋሻዎቿ ውስጥ የምታደርገው እንቅስቃሴ ለዓለም ትልቅ እንቆቅልሽ ሆኗል። በሌላ በኩል እስራኤል የጥቃት አድማሷን ወደ ሊባኖስ አስፍታለች። የቤሩት ሰማይ በከባድ ጭስና በእሳት አረንቋ ተውጧል። ይሁን እንጂ ሂዝቦላ ዝምታን አልመረጠም። የሰሜናዊና መካከለኛ እስራኤል ከተሞች በካሚዚ ድሮኖችና በሮኬቶች ውርጅብኝ እየተናወጡ ነው። የእስራኤል አይረን ዶም የመከላከል አቅሙ በሂዝቦላ የቴክኖሎጂ ብቃት እየተፈተነ ይገኛል። የቴል አቪቭ ነዋሪዎች ወደ መሸሸጊያ ጉድጓዳቸው ሲሮጡ የሳይረን ድምፅ ከተማዋን የሰላም አልባ ምድር አድርጓታል። ጦርነቱ አድማሱን እያሰፋ ነው። ጀርመን፣ ፈረንሳይና ግሪክ ቆጵሮስን ለመከላከል በሚል ሰበብ ወደ ጦርነቱ አረንቋ ገብተዋል። ፈረንሳይ የባህር ኃይሏን በማሰማራት የተባበሩት አረብ ኤምሬትስን ጥበቃ ጀምራለች። ፕሬዝዳንት ዶናልድ ጄ ትራምፕ ለድርድር ጊዜው ረፍዷል የሚለውን ዛቻቸውን ቀጥለዋል። የኢራን አየር መከላከያና መሪዎቿ ደቀዋል ቢሉም የኢራን ሚሳኤሎች ግን አሁንም በሰማይ ላይ እያንዣበቡ መሆናቸው ንግግራቸውን ጥያቄ ውስጥ ጥሎታል። በአሁን ሰዓት በባህረ ሰላጤ ሀገራት መውጫ ያሉ በሺዎች የሚቆጠሩ የውጭ ዜጎች በከባድ ስቃይ ውስጥ ይገኛሉ። ጀርመን ዜጎቿን በልዩ በረራ ለማውጣት ብትሞክርም የአየር ክልሉ በሚሳኤሎች መሞላት ስራውን አደገኛ አድርጎታል። ለዘመናት ዓለምን በብረትና በባሩድ እገዛለሁ ስትል የነበረችው ዋሽንግተን ዛሬ በሚሳኤል ድርቅ ተመታለች። የኢራን የማያቋርጥ የሚሳኤል ናዳና የጥቁር አንበጣ መንጋ የሚመስሉ ድሮኖቿ የአሜሪካን የጦር ግምጃ ቤት ባዶ አስቀርተውታል። ፕሬዝዳንት ዶናልድ ጄ ትራምፕ ለዘላለም የምንዋጋበት ክምችት አለም ብለው ቢፎክሩም እውነታው ግን እንደ ጧፍ እየቀለጠ ነው። በተለይ የነዳጅ አምራቾቹ ሳውዲ አረቢያና ኤምሬትስ የኢራንን ቁጣ ለመከላከል ያላቸው ተስፋ 4 ቀንና 1 ሳምንት ብቻ ነው። ከዛ በኋላ የፔርሺያ አንበሳ በፈለገው ሰዓት ሰማያቸውን ይቆጣጠራል። በባህሬን የሚገኘው የአሜሪካ አየር ኃይል ማዘዣም የኢራንን የበቀል ጽዋ ተጎናጭቷል። እስራኤልም ሊባኖስን በእግረኛ ጦር ለመውረር የወሰነችው ውሳኔ ለኢራን አዲስ የድል አድማ እንጂ የሽንፈት ምልክት አይደለም።
ጭንቀቱ ግን በዚያ ያበቃም። ከበረዷማው ሞስኮ የክሬምሊኑ ዛር ቭላድሚር ፑቲን ለእያንዳንዱ የምዕራባውያን ሀገራት የሞት ደብዳቤ ልከዋል። ሩሲያ በግልጽ ተናግራለች። የኢራን ደህንነት የሩሲያ ደህንነት ነው። ፑቲን ለትራምፕና ለኔቶ የላኩት መልእክት ይህ እብደት በአስቸኳይ ካልቆመ ዓለም ወደማይቀለበሰው የኒኩለር እልቂት ውስጥ ትገባለች የሚለው ማስጠንቀቂያ የሶስተኛውን ዓለም ጦርነት ደወል ደውሎታል። ሩሲያ የኒኩለር አረር የታጠቁ መርከቦቿን ወደ ሜዲተራኒያ ባህር በማንቀሳቀስ ለኢራን ያላትን ታማኝነት በደም ለማጽናት ተዘጋጅታለች። በሌላ በኩል የቀዩዋ ቻይና ዝምታ ከጀርባው ታላቅ አውሎ ንፋስ አዝሏል። ቻይና ለኢራን መሳሪያ አላቀረብኩም ብትልም የሳተላይት ምስሎች ግን ሌላ ምስጢር ይዘዋል። ዓለም በመካከለኛው ምስራቅ ረመጥ ውስጥ ስትቃጠል፣ ቤጂንግ ታይዋንን ለመጠቅለል የመጨረሻውን የሞት ስረት ዝግጅት እያጠናቀቀች ነው። የኃይል ሚዛኑ ተዛብቷል። የዓለም ፖለቲካዊ መዋቅር እንደ ጨርቅ እየተቀደደ ነው። አድማጮች እንግዲህ አስተውሉ። ዓለም አሁን ያለችው በሁለት ምርጫዎች መካከል ነው። ወይ አሜሪካና እስራኤል ትዕቢታቸውን ሰብረው ወደ ድርድር ጠረጴዛ ይመጣሉ፣ አሊያም የሰው ልጅ ታሪክ አይቶት የማያውቀው አጠቃላይ የእርስ በርስ እልቂት ውስጥ ይገባል።